ሰላም ሰላም ውድ የሪና ቲዩብ ቤተሰቦች ለእናንተ ጆሮ ይመጥናሉ ያልናቸውን የተለያዩ አዳዲስና ቆየት ያሉ የስነ ጽሁፍ ስራዎችን በትረካ መልክ በማቅረብ የእናንተን የውድ ቤተሰቦቻችንን ፍላጎት ለማሟላት የተለያዩ ስራዎችን ይዘንላችሁ እንቀርባለን። የተለያዩ ቃለመጠይቆችን፣ ትረካ እንዲሁም ደግሞ የታዋቂ ሰዎችን ታሪክ ጨምሮ ነው ወደ እናንተ የምናደርሰው። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በመስጠት ከኛ ጋር እንድትሆኑ ደግሞ በአክብሮት ነው የምንጋብዛችሁ። ለዛሬም አንድ ታሪክ ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን እንድትሆኑ በአክብሮት ነው የምጋብዘው። የ12 ዓመቷ ታዳጊ ዘወትር በእጇ ቅጠላቅጠልና የተለያዩ እቃዎች ይዛ በዚህ መንገድ ታልፋለች። ታዲያ በአካባቢው ወዳለው የቀበና ወንዝ በመውረድ መጫወት አብዝቶ ያስደስታታል። እናቷ ግን አይለቋትም። ቢሆንም ታዲያ እሳቸውን ተደብቃ መሄዷን አላቋረጠችም። የአእምሮ ህመምተኛም ናት። ይቺን ልጅ አይቶ የማያዝንላት ሰው አልነበረም። ቀይ ቆንጆና የደስደስ ያላት ታዳጊ ናት። የምታወራውን ነገር አታውቀውም። እናቷ ዘወትር እያዩት ያለቅሱ የነበረ ሲሆን አሁን የሆነውን በጸጋ ከመቀበል ሌላ አማራጭ እንደሌላቸው አምነው በመገንዘባቸው ዝምታን መርጠው እያሳደጓት ነው። የተለያዩ ሆስፒታሎች እንዲሁም ደግሞ ብዙ ጸበል ሞክረውም አልተሳካላቸውም። እኚህ እናት ይቺን ህፃን የሚወዳት የዚህ ሰፈር ወጣት ደግሞ አለ። እዚሁ ቀበና ሰፈር ወጣቱም 24 ዓመቱ ነው። ዘውትር ከረሜላ ይገዛላታል። እሷም ተወደዋለች፣ ያጫውታታል፣ ሳንቲም ይሰጣታል። ብዙ ጊዜ ከአይኑ እንድትጠፋ አይፈልግም። አንድ ቀን ታዲያ ከመንገድ ሲመለስ ወንዝ አካባቢ ጨዋታ ላይ እያለች ከረሜላ እንደሚገዛላት ነግሮ ይዟት ወደ ቤቱ መጣ። በዚህ ወቅት ግን የለመደችውን ከረሜላ አልገዛላትም ነበር። የገባውን ቃል አላከበረም። ይልቅስ በተቃራኒው መጥፎ ድርጊት ተፈጠረ። አልጋው ላይ ይዟት ከወጣ በኋላ ልብሶቿን አውልቆ ደፈራት። ክብረ ንጽህናዋ ተገሰሰ። አሟታልና ጮኸች ይቺ ህፃን። ከዚያም በኋላ ግን ከኪሱ ከረሜላ አውጥቶ ሲሰጣት መልሳ ረሳችው። ህፃን አይደለች፣ ለዛውም የአእምሮ ህመምተኛ። የሚፈልገውን ከፈጸመ በኋላ ከቤቱ አውጥቶ ወደ ቤቷ ሰደዳት። ከአንድ ሰዓት በኋላ ቤቱ በኃይል ተደበደበ። ደነገጠ። አንገቱን ይዘውት አወጡት። ፖሊሶች ነበሩ። ይዘውት ሄዱ። የፈጸመውን ድርጊትም አመነ። ታዳጊዋ ቀሚሷ ላይ ደም ስለታየ ነበር እናቷ ምን እንደሆነች ጠይቃት ይህ ግለሰብ ያደረጋትን ነግራቸው ስለነበር ነው ጎረቤት ሁኔታውን አሳውቀው ፖሊስ ጣቢያ ሄዱት። ይህ ጨዋ መሳይ ወጣት ለፍትወቱ ጥማት ሲል ህፃን ለዚያውም የአእምሮ ህመምተኛዋን በመድፈሩ ይህም በራሱና በማስረጃ በመረጋገጡ ፍርድ ቤት የ12 ዓመት ጽኑ እስራት አከናንቦ ዘብጥ እያልቆታል። እውን የአእምሮ ህመምተኛው ከህፃኗና ከእርሱ ማን ነው? መልሱ ለእናንተው ይቆይ።